የተከበራችሁ ዩቲዩብ ቻናል ቤተሰቦች እንደምሰነብታችኋል። ዛሬ እንግዲህ ኢፕሰን ፕሪንተር ሲቆራረጥብን እንዴት አድርገን መመልከት እንዳለብን እናያለን ማለት ነው። ከደበዘዘብን ወይም ፕሪንት የሚያደርገው የሚቆራረጥብን ከሆነ ጽሁፋችን ማለት ነው በዚህ መሰረት እናስተካክለዋለን። ያው በመጀመሪያ ዊንዶው 10 እና 11 ከሆነ ስታርት ገብታችሁ ኮንትሮል ፓናል ብላችሁ ትጽፋላችሁ። ኮንትሮል ፓናል ስትገቡ ሃርድዌር ኤንድ ሳውንድ የሚል ታገኛላችሁ። በመቀጠል ዲቫይስ ኤንድ ፕሪንተር ትገባላችሁ። ከዛ የፕሪንተራችሁን ስም ትመርጣላችሁ ማለት ነው። ለምሳሌ እኔ 3250 ነው። ራይት ክሊክ አደረግና ፕሪንተር ፕሪፈረንስ የሚለውን ክሊክ እናደርጋለን። ፕሪንተር ፕሪፈረንስ የሚለውን ክሊክ ስታደርጉ እዚህ ጋር ይመጣላችኋል ማለት ነው። ሜን ፍሬም እና ሜንቴናንስ የሚል አለ። ሜንቴናንስ ውስጥ ትገባላችሁ። ሜንቴናንስ ውስጥ ከገባችሁ በኋላ የግድ ኖዝል ሄድ ፕሪንቴድ ኖዝል ቼክ የሚል አለ፣ ፕሪንቴድ ክሊኒንግ የሚል አለ። በዋናነት ሁለቱን ነው የምትጠቀሙት። በመጀመሪያ ፕሪንቴድ ክሊኒንግ የሚለውን እናደርጋለን፣ ክሊን እናደርጋለን። እሷን ክሊን እናደርጋታለን ማለት ነው። ፕሪንቴድ ክሊኒንግ የሚለውን ክሊክ ስታደርጉ ዳይሬክት ክሊን ማድረግ ይጀምራል ማለት ነው ፕሪንተሩ። እሷን ክሊክ እናደርግና ኔክስት እንለዋለን። ኔክስት ስንለው እንግዲህ ክሊን ማድረግ ይጀምራል። በሄዱ ጋር የቆሸሸ ወይም የገገረ ቀለም ካለ እሱን ክሊን ያደርግልናል ማለት ነው። በዚህ መሰረት ክሊን አድርጎ ሲጨርስ ሄድ ክሊኒንጉን ከጨረሰ እናንተ ቀጥታ ወደ ፕሪንቴድ ኖዝል ቼክ የሚለው ላይ ትሄዳላችሁ ማለት ነው። ፕሪንቴድ ኖዝል ቼክ የሚለውን ክሊክ ስታደርጉ ይመጣላችኋል። ቀጥታ ፕሪንት ትሉታላችሁ። ያን ፕሪንት ካረጋችሁ በኋላ ያለውን ስታተስ ያሳያችኋል ማለት ነው። በዛ ስታተስ መሰረት ክሊን የሚሆን እና የማይሆን መሆኑን ያሳያችኋል እዛ ጋር። ይሄን እስከሚጨርስ ትንሽ እንጠብቀውና ወደ ኖዝል ቼክ እንሄዳለን ማለት ነው። እስከዛ ግን ትንሽ ታገሱ እስከሚጨርስ ድረስ። ብዙ ጊዜ እነዚህ ፕሪንተሮች ካልተሰራባቸው ቀለማቸው የመገገርና የመዝጋት ጸባይ ስላለው የግድ በየቀኑ የተወሰነ ነገር ቢሆን ፕሪንት ማድረግ ይኖርባቸዋል። ተዘግተው ቁጭ ብለው ከሰነበቱ ቀለማቸው ይዘጋና ሌላ ስራ ክፍያ ምናምን ያስመጣሉ ማለት ነው። ስለዚህ ባለሙያ መጥራት አይጠበቅባችሁም። ይሄንን እናንተ ራሳችሁ ማድረግ የምትችሉት ስለሆነ ማለት ነው። የግድ ለባለሙያ 500 1000 ብር መክፈል የለባችሁም። እነዚህ ቀላል ነገር ስለሆነ ራሳችሁ መስራት የምትችሉት ነገር ነው ማለት ነው። በዚህ መሰረት ሄዱን ክሊን አድርጎ እየጨረሰ ነው። የተወሰነ ነው የሚቀረው። እንደምትመለከቱት እንግዲህ በዚህ መሰረት ሄዱን ክሊን አድርጎ እየጨረሰ ነው ማለት ነው። ሲጨርስ ፊኒሽ ይላል። ሲጨርስ ፊኒሽ የምትለውን ክሊክ ታደርጋላችሁ። ፊኒሽ የሚለውን ክሊክ እናደርግና ቀጥታ ሄድ ክሊኒንግ ኖዝል ቼክ የሚለውን ክሊክ እናደርጋለን። ከዛ ቀጥታ ፕሪንት እናደርገዋለን። ካንስል ካልነው ይቋረጣል። ፕሪንት ነው የምንለው ማለት ነው። ፕሪንት ስንለው ፕሪንት ያደርግልናል። እዚህ ላይ እንደምትመለከቱት ጉድና ክሊኒንግ ኒድድ የሚል ወደ ታች አለ ማለት ነው። ስለዚህ አሁን ደህና ከሆነ ጉድ ነው። ግን ክሊን የሚያስፈልገው ከሆነ ታችኛው ይቆራረጣል። እንደላይኛው ጉድ መሆን ነበረበት። ስለዚህ ግድ
ክሊን ማድረግ ይኖርብናል ማለት ነው። ክሊን የምትለውን ክሊክ እናደርጋለን። ከዛ ኔክስት ስታርት ክሊን እንለዋለን። ስታርት ያደርጋል፣ ክሊን ማድረግ ይጀምራል ማለት ነው። ይሄን ክሊን አድርጎ ሲጨርስ ዳይሬክት ምንም አይል ፊኒሽ ነው የሚል እንደጨረስ እናንተ ቀጥታ ፕሪንት ማድረግ ትችላላችሁ ማለት ነው። የምትፈልጉትን ዶክመንት ያለምንም መቆራረጥ ይዋጣላችኋል ማለት ነው። ስለዚህ በዚህ መሰረት እናደርጋለን። አዲስ ነገር ካለ የምትፈልጉት ነገር ካለ ኮሜንት ጋር አስቀምጡ። ፒስ